السلام عليكم ورحمة الله وبركاته ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ባለፈው ሰርታለኝ አለች አክስቴ ልጅ። አሁን ደግሞ እስኪ እሰራላታለሁ። ምክንያቱም ይሰራላት የሆነ ነገር ብላለች ባለፈው ነው ቪዲዮ ያኔ ራሷ የተሰማ ስሜቷን የገለጸችው። ይሄ ደግሞ ግግሙ ብዬ እኔን ነው ያልሽው ብዬ እሷን ትንሽ ሰዓት ያስጨንቃታለሁ። ምክንያቱም እኔ ያስጨንቃለሁ ስለል እስኪ እናያታለን። አብራችን ሁኑ። እሷንም እጠራታለሁኝ። ያን ድረስ ላይክ፣ ሰብስክራይብ፣ ሼር አድርጉን። ጠብቁኝ ቤተሰቦቼ። መታለች። እኔ በእናንተ አጠገብ ለመጠየቅ የምፈልገው ነገር አንድ ነገር አለ። በጣም የከፋኝ ያሰብኩበት ያኔ ያዘንኩበት ቀን አለ። ምኑ ያ ቀኑ ያኔ እሷ እስኪ ምን አስባ ይሄን ነገር ያደረገችው ከአንድም ከሁለቱም ሰው እኮ ሰምቼዋለሁ። ለምን ይሄን ነገር ታደርጋለች? እስኪ እናንተም ትሰማላችሁ፣ እናንተም ትፈርዳላችሁ። እስኪ መጀመሪያ ሰላምታ ታቀርብ። ቤተሰቦችን እናግራችሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ምን ነበር አስተዋውቂ እንጂ አውቁኝ ማለትሽ ነው? ያው ስሜ ዚነት ነው። ከዚህ በፊት በሷ ዩቲዩብ ቻናል አለው። ያው ፍራንክ እያደረግኳት ምናምን አለ። ያው ታውቁኛላችሁ ብዬ ነው። ዚነት እባላለሁ። እንኳን በሰላም መጣሽ ሀቢብቴ። እኔ ከፍቶኛል። የከፋኝ ምክንያት የሆነ ቪዲዮም ሰርተሽ ነበር። ለሆነም ሰው ደግሞ ብታስከፋኝ እሷ ናት። ቪዲዮም ያንም ቀደም ቪዲዮ የለቀቅሽው ምንድነው ሲባል ስትባይ እሷ ናት ብለሻል። እኔ አንቺ የሚያስከፋ ነገር ያረኩ ነገር ምንድነው? ባለፈው ያልሽኝም ፍራንክ ወላ አስበሽበት ነበር? ያኔ ከለከልኩሽ ለዛ ነው የከፋሽ ወላ ምንድነው? ለጓደኞችሽም ስታወሪ እንደዛ ብለሽ ስታወሪ የከፋሽ ምክንያት ምንድነው? አንቺ ከፋኝ ያልሽ እንጂ እኔ በጣም ነው ከፋኝ። ምን ብዬ ለማን ነው ያወራሁት? በቪዲዮ አውርተሻል፣ ለሰውም አውርተሻል። በቪዲዮ ምን ብዬ ነው? ከፍቶኛል፣ የሆነ ቀን የሆነ ቪዲዮ አይቻለሁ፣ ከፍቶኛል ብለሽ አውርተሻል። ከዛ በምን ምክንያት እንደዛ ብለሻል ስትባል በሷ ምክንያት ነው። ምክንያቴ ምንድነው ነው? ለማን ነው እንደዛ? በሷ ምክንያት ነው ከፍቶኛል። ለሰው ብለሻል አልኩሽ እኮ ለሰው። ለማን ነው? እኔ ለሰው ብለሻል ስላልሽ ምን ማምንሽ መሰለሽ እንዴ? ቪዲዮ ደግሞ የሚያወራው እኔ በራሴ ስንት የምከፋበት ምክንያት አለ። ምክንያት ተላላ ፈዲላ ናት ያለሽው አላልኩም። ቪዲዮም ላይ ወጥቼ ፈዲላ ናት አላልኩም፣ ለሰውም አላልኩም። ለማንኛውም ከሰው ልጅ ሆኖ ክፋት በአንድ ሰው ብቻ አይከፋውም። እኔም ተረድቼሻለሁ መጀመሪያ። አንቺ ግን ለሰው እሷ ናት በጣም ነው የምታስከፋኝ ብለሽ ስታወሪ እኔንም ደግሞ ምክንያቱ ምንድነው? ያን ሰው አንቺ ታቀርበኝ ትችላለሽ? እንደዛ ብዬ አወራሁ። እኔ ያወራሁሽን ያን ሰው መምጣት በእኔ አይጠበቅብኝም። እኔንም ማመን አለብሽ። እንዴት ነው ማምንሽ? እኔ ያላልኩትን ነገር አኪድ ነሽ አንቺ ያለ መረጃ ዝም ብለሽ እንደዚህ ያልሽኝ ስላልሽኝ እኔ አላምንሽም። ምክንያቱም ስላላልኩት ማለት ነው። ከኔ አንደበት ቢወጣ ኖሮ አምንሽ ነበር፣ ምንም ችግር የለውም። ግን ከኔ አንደበት ስላልወጣ አላምንሽም። ያ ሰው ግን መጥቶ አው ብላለች ምናምን ብሎ ከመሰከረልኝ ከራስ ማውራትሽን አሁን ያወራሽው ከማሚ ጋር ደውዬ ከማሚ ስናወራ ትሰማያለሽ። አሁን ለአንቺ አምጥቼ እንደዛ ለአከሌ እንደዛ ለአከሌ እንደዛ አልሻት ብዬ አልጠብቅሽም። ግን ለማሚ ያኔ እኔ ያስከፋውብሽ ምክንያት እስክትጠይቅሻለች። ደስተኛ ከሆንሽ ከኔ እኔ አንቺን ደስታ የሚሰርቅ ከሆነ ትነግሪያታለሽ። እሷ እኔ በሷ ወጥቼ የትመለኝ ምንድን ነው የምነግራት? ለእሷ ለምን ትደውላለች? ለዚህ መደወል አለብኝ። ካልደወልኩላት እኮ እሷም እኮ አትረዳኝም። አንቺን እኮ እሷ አምጪ ልትለኝ ትችላለች። ከራስ አምጪ ካለችኝ እኔ አምጪ አባቱን አምጥቼ እሰጣታለሁ። ለምን ለእሷ እኔ ለምን እንዲያወራው ለምን ታረሽ? እኔን እላምኑ ባልሽ እኮ ከመታወሻ ማለት መቼኝ ነው ማለት ነው። እኔ ማምንሽ አንቺ ያ ሰው አምጥተሽ ስታሳይ ነው እንጂ እንዴት ነው ዝም ብዬ ማምንሽ? ያቺ መረጃ አምጥተሽ ስትሰጪኝ ነው ትክክለኛ መረጃ ስትሰጪኝ አምንሻለሁ። እኔ አሁን ያሰብኩት ምክንያት ታውቂያለሽ? እንደዛ እሷ ጋር ኢትዮጵያ ደውለሽ አንቺ ለዚህ ለተራ ወሬ ላላልኩት ዝም ብሎ ሰው ላወራው ምክንያቱም ሲጀመር የሚያወራሽ አንድም ሰው የለም። እኔ እርግጠኛ ነኝ። ምክንያት እንግዲህ ባለፈው ፍራንክ ብለሽኛል እንጂ ፍራንክ አለመሆኑን አወቅኩኝ እኔ። እነት ፍራንክ ካልሆነ መቼ የትኩኝ አየሽ?
እሱን ከለከልኩሽ እኮ ስለከለከልኩሽ ነው ይሄን ነገር ያልሽ እኮ ፕራንክ ስላልሆነ ነው። እኔ የዛኔ ቪዲዮ እየቀረስኩኝ አንቺን እንትን ያልኩት ማለት ነው መሰለኝ። እኔ እንደዛ ነው። እና አንቺ ምንድን ነው የተባልሽው? ታስከፋኛለች እንዴት ትለኛለች ምናምን ያልኩት ሰው ምን አንቺ ነገረሽ? አንቺ እኔ ያላልኩኝ አምጪልኝ አባቱ ያልሽኛለሽ እኮ እኔ ያላልኩኝ እኔ ማን ይመን ያኔ አንቺ ከፈለግሽ አንቺ እኮ ማምን አለማመን ያንቺ ጉዳይ ነው። ከፈለግሽ ያኔ ወረኛውን ሰው መኝ፣ ከፈለግሽ ደግሞ ምን ይመኝ፣ ይሄ የኔ ጉዳይ አይደለም። የኔ ጉዳይ አይደለም። አሁንም ጀመርሽ ያኔ አሁንም መናገሩን እኮ የኔ ጉዳይ እኮ ነው ያልሻለሽ እኮ ይሄ የኔ ጉዳይ ስላልሆነ እኮ ነው። አንቺንም ሰው አማኝ ብዬ አንቺን መጠየቅ አለብኝ እንዴ? አንቺ የሚያመኝን አንቺ ለኔ መፋገጥ አለብሽ እንጂ አንቺ አማሽኝ ማውራት አለብኝ። አሁን ያን ሰው ማምጣት አለብኝ አንቺ ጋር ለምን ታምጫለሽ? እኔ እኮ አልተናገርኩም። ስላልተናገርኩ ነው። ያንን ሰው ደግሞ አንቺ ካላመሽ እኔንም ያንንም ሰው ካላመሽ ያን ሰው አምጥተሽ እኔ እና እሱን ቁጭ አድርገሽ ነው ማውራት ያለብሽ እንጂ አሁን አካል ያኔ አንቺ እኔ አልኩሽን አንቺ አማሽ ተባልኩኝ። አማኝን ሰው አምጥቼ እህቴ አማሽኝና ብዬ ማውራት አለብኝ። ወለ ሚያሙኝን ራሱ አንቺ መከልከል አለብሽ፣ መከታውን አለብሽ። ወለ እንዴት ነው ነው እኔ እኮ ሲያሙሽ አልሰማሁም። እኔ ማላማው ነው ያልኩሽ አይደል? ወይስ ዝም ብለሽ እየቀለድሽ ነው? የዛኔ ፕራንክ ያደረኩሽን እያስከፈልሽ አንቺ መስሎሽ ነው? አዎ እንደዛ ነው እየመሰለኝ ነው። ግን አሁን እውነት እየመሰለኝ ነው። አሁን የሚመስልሽ ነገር እኮ የለም። እኔ ፕራንክ እኮ ለምራን እኮ ማሰብ ያስፈልጋል። በመሬት ተነስቶ ደግሞ ፕራንክ የሚባል ነገር የለም። ያወራውሽን በትክክል መልሱ መልሽ። እኔንም አታወዘገብኝ። ከላስ አንድ ነገር መጣብኝ። እኔ ያ ሰው ከላስ አረገችን በሷ ምክንያት ከመባል አንቺ ትፋገጫለሽ። ወላ የተሳሳትኩ ነገር ከሆነ ሲስተር እንደዛ ነው ብለሽ ምታወያኛለሽ ነው። እሺ አሁን እኔ ጥፋቴ ከሌላ ሰው አንቺን ስላማው ነው የኔ ጥፋት። አሁን እኮ ወደ መጨመር ሰውን ካመሽ የመኔ እኔ ካመሽ የመኔ ስንት ነገር ነው ያልሽኛለሽ። ምንድነው? ስለምሳሌ ነገር ነው ምን እስቲ ቆይ እንዳስታውሰው ካወራሁም እንዳስታውሰው እስቲ አንድ ሁለት ምሳሌ ነገር ጥቀሽልኝ። ያወራሽው? አዎ ከፍቶኛል አልሽና በስልክ ቪዲዮ ላይ ጫንሽው። የጫንሽውን መልሱን ስትጠየቂ በሷ ተወር ነው። ለማንሽ መስሎሻል? ራስሽን ፈትሽ። አላልኩም ለማለት ቪዲዮ ደግሞ መጫወት እኔ በስንት የምከፋበት ነገር አለ። ከላማሽ አንቺ እንትን ነው ቆሚ ዋና በካሜራማ ተምተሻል። ከላስ እኔ አላምንም ብላለች። ከላስ በሷ ቋጭውና እኔ እንነሳለሁ። ከላስ ማምጣት የለብኝም እኔ እና ዝም ብዬ ምንድነው ማምንሽ? ነገረኛ እኮ ይሄ ነው ተብሎ ወጥቶ አያውቅም። አንቺ ሳትሆኚ ያኔ አንቺ ስራም ስትሄጂ ስትተኝ ከሷ ጋር ነው የምንውለው። ማንም የለም ቤት ውስጥ እንደሚታወቀው